አዳምን የነቀፉ መላእክት እንደነበሩ እነዛም በጣም ስለታበዩ ሊያዋርዳቸው ስጋን እንደሰጣቸው ነው የሚጽፈው ይሄ መጽሐፍ እንግዲህና እንደውም ቃል በቃል ወቦ ካይበ መላእክቲሂ ይላል ሲጀምር እንዲህ አሉት እግዚአብሔርን ይላል። በጣም ይገርማል። ክብረ ነገሥትን አንብቦት እግዚአብሔር ከወደደው በኋላ እኛም እንድንላላከው ከሰጠው በኋላ እንስሳት፣ አራዊት፣ የባህር ዓሣዎችን፣ አዕዋፍን፣ የምድረ በዳ እጽዋትን፣ ሰማይን፣ ምድርን ሁሉን ከሰጠው በኋላ ፀሐይን፣ ጨረቃን፣ ከዋክብት እንዲያበሩለት አደረገ። በአምሳሉ ፈጠረው፣ ሳመው፣ የሕይወትን እስትንፋስ እፍ አለበት። ግን እሱ ጸበለስን በላ፣ ተዋረደ፣ የአምላኩን ሕግ ሻረ እያሉ በአዳም ላይ መታበይና መዘባበት የጀመሩ መላእክት አሉ ብሎ ይጀምራል ጽሑፉን ማለት ነው። እዚህ ላይ በደንብ አድርጋችሁ አስተውሉ። ከዛ ወአውሶሙ እግዚአብሔር ለመላእክት እለ ሀመ ይወላ አዳም ይላል። እግዚአብሔር አዳምን የነቀፉትን ያሙትን መላእክትን ለምን ታሙታላችሁ? እሱ ይላል ስጋና ደም አመድና መሬት ነው ብሎ ይመልስላቸዋል። መላእክት ግን እንድንናገር ፍቀድልን ይላሉ። እዚህ ላይ በደንብ አስተውሉ። እሱም ደግሞ ስለ አዳም የምትጠይቁኝን እመልስላቸዋለሁ አላቸው ይላል። እነሱ ግን ምን አሉት? አዳም ይሄን ሁሉ ነገር አድርገህለታል፣ ሁለተኛ ደግሞ ሕግን ሰጥተኸዋል፣ ስርዓትን ሰርተህለታል፣ ብትበላ ትሞታለህ ተብሎ የገነት ያማሩ ጣፋጭ ፍሬዎችን አላሳጣኸውም። ስለዚህ ባልንጀራም ሰጥተኸዋል። ግን ይሄን ሁሉ ማድረጉ ምን ያህል ደካማ ብለው ማማት ይጀምራሉ። እንግዲህ ይሄ ደግሞ ይሄን ቃል ደግሞ እግዚአብሔር መልስ ይሰጣቸዋል። አዳምን እሺ ከናንተ እጥፍ ከመሬት ከውሃ ከእሳት ከነፋስ ፈጠርኩት፣ 10 ህሊናዎችን ሰጠሁት፣ 5ቱ መልካም 5ቱ ክፉ ማለት በነፃ ፈቃዱ መጠቀም የሚችልባቸው ሕዋሳት አሉት። እሱ ይሄን ሁሉ ኖሮት ነው ሊበድል የቻለው። የእናንተ አባት ዲያብሎስ ግን ከጉባኤያችሁ ራሱ ተሽሯል። እሱ ራሱ እኮ ምንም ኃጢአት ኮሽታ በሌለበት ዓለም እያለ እናንተም እኮ እንደሱ ምድራዊ ስጋም ብትለብሱ ኖሮ ትእዛዜን ታፈርሱ ነበረ። እንኳን ያለበሰው እንኳን ዲያብሎስ ሽሯል የሚል ንግግርን ተነጋገሩ ይላል። እነሱ ደግሞ ምን አሉ? ትእዛዝን አናፈርስም ስጋ ልብሰን አሉት ይላል። ወይቤልዎ ስብሐት ለከ እግዚኦ ሐሰለከ፣ እንደው ላንተ ምስጋና ይሁን፣ ትእዛዝን አንተላለፍም ከቃልህም አንወጣም፣ ፈትነን ከፈለክ ትእዛዝን አናፈርስም ይሉታል ይላል። እሱ ደግሞ ምን ይላል ባለቤቱ? ቃሌን በመተላለፍ ብትስቱ ፍዳችሁ በራሳችሁ ይሆናል። የገሃነም ትኩሳት፣ እሳት፣ ድኝ፣ በረሃ፣ አውሎ መኖሪያችሁ ይሆናል። እስከ ታላቁ ዓለት ለዘላለም በማይፈታ በማይሰበር ሰንሰለቶች ትጠበቃላችሁ። ድል ከነሳችሁ ግን የውን ትነግሳላችሁ ይላቸዋል ይላል። እንግዲህ ይሄ ንግግራቸው ነው ክብረ ነገሥት ላይ ቃል በቃል የተጻፈው። ከዚህ በኋላ እነሱም ይህን ትእዛዝ ከሰጣቸው በኋላ ስጋን አለበሳቸው ይላል። ወሶቢያ ተውወሙ ምስለ ቃሉ ስጋ ወደም ወልብ እጓለ እመሕያው። ያን ጊዜ ከቃሉ ጋር ስጋና ደም የሰው ልጅ ልብ ተሰጣቸውና ከሰማይ ከፍታ ተጣሉ። ልክ ሲደርሱ ግን የቃየል ልጆች ከዘፈናቸው ስንፍና ከተንኮላቸው ጋራ ልክ ዝሙቱ፣ ጨዋታው፣ እልልታው፣ መዳራቱ፣ ሽቱ በቃ ያ ሁሉ ሁካታም ባዩ ጊዜ መታገስ አልቻሉም። የመረጧቸው ሚስቶች ወሰዱ ይላልና ይሄ ነው እንግዲህ ትዕቢተኞች መላእክት የተዋረዱበት ክስተት ነው ብሎ ነው ክብረ ነገሥት የሚያስቀምጠው። እና እንደውም ምን ይላል? እነዚህ ረቂቃኖቹ ከወደቁ በኋላ የሰው ስጋ ለብሰው ከቃየል ልጆች ጋር በተፈጠረው ጾታዊ ግንኙነት 3 ክንድ ከስንዝር ሳይሆን 3000 ክንድ ተወለደ። ምንድነው? የተለየ ዝርያ ነው፣ የተዋሃደው አይነት ነው፣ የተዋሃደው ነው። እና እስከ ደመና ድረስ የሚደርሱ የገፉ ደመናተ መግፋት የሚችሉ በጣም ከግዝፈታቸው የተነሳ ራሱ የእናቶቻቸውን ሆድ ሰንጥቀው የወጡ ጽንሶች ነበሩ ይላል። የሚገርመው በእምብርቶቻቸው ነበረ በእናቶቻቸው እምብርት እየቀደዱ የወጡትና እኩያን አርበኞች ነው። ርዝመታቸው እስከ ደመናት የሚደርስ ነው። እንግዲህ መጽሐፈ መቃብያን ራሱ ስለነዚህ ነገር ጽፏል። በተለይ አንደኛ መቃብያን 18 ላይ እንዲህ የሚል ቃል ተጽፏል። ቀድሞም እኮ ክፉዎችና ትዕቢተኞች ሆኑ ከእነርሱም የሚበልጥና የሚበረታ የሌለ
የራአይት ልጆች እንዲህ ነበሩ ይላል። ኃይላቸውና ቁመታቸውን የክንዳቸውንም ብርታት ስላዩ እግዚአብሔርን በፊታቸው አላደረጉም። አባቶቻቸውም አለ አስተውል፣ እዚህ ላይ መላእክት ሳሉ ይላል ከመላእክት ጋር በሰማያት ያመሰግኑ ነበር ይላል። ከሰው ልጆችም ሚስቶችን አገቡ። ስለ ልቡናቸው ትዕቢት ያስታቸው ዘንድ ሕጉንና ትእዛዙን ይጠብቁ እንደሆነ የፈተናቸው ዘንድ እግዚአብሔር የሰውን ሥጋ ፈጥሮላቸዋልና ነው የሚለው።